ዳኒ ማን ነገር እያመጣ ላይ ሲጀመር እኮ ወንድ ልጅ ሴት ጋር ሄዶ ወሬ ምናምን አያወራ። ወንድ ናቸው አይደል? አንተም ብሩኬ ጋር ሄዶ ነገሩ መፍታት የነበረባችሁ ሁለታችሁ ናችሁ። ማታ ደግሞ የባስ የሚያስደነግጥ ነገር ነው ያየ ነው ቪዲዮ ላይ ማለት እንለያይ ነበር ያሉት። አሚን በጣም ስሜታዊ ሆና ብሩኬን በጣም ስሜታዊ ሆነው ነበርና ያወሩ ነበር ማለት ይጨካከናሉ ብዬ አላስብም በጭራሽ። እኔ ስለማውቃቸው ፍቅራቸውን ስለማውቅ የሆነ መለያየት የማይፈልጉም ጭራሽ ማለት ነው። በቻልነው አቅም ሁለቱ አንድ ላይ እንዲሆኑ በቻልነው አቅም ዳኒም ከዛ ቦታ ዞር እንዲል ለማድረግ እንሞክራለን። ያው ሰላም እንዴት ናችሁ ውድ የያያቲው ተመልካቾች? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ተጠፋፋን መሰለኝ ቤተሰቦቼ። ሰሞኑን ትንሽ የሆነች አደጋ ነገር ደርሶብኝ ባለፈው ቪዲዮ አይታችኋል። ለዛ ነው የጠፋሁባችሁና ዛሬም የመጣሁት አስገዳጅ ነገር ሆኖብኝ ነው የመጣሁት። ማለት እንደ ቤተሰብ ምናምን የተፈጠረ ነገር ስላለ ነው እነ ብሩክ ጋር ማለት እኔ መምጣት አልፈለኩም ነበር እንደዚህ፣ ግን ያው እንለያይ ምናምን የሚለው ሐሳብ ሲነሳ ነው በቃ እኔ ግዴታ ያው በስልክም እንትን እያለ ቴክስት ላይ ለምን ዝም አልክ ምናምን የሚል ጽሑፍ ነበርና ያው ትንሽ ስለታመምኩ ነው እንጂ እኔም እያየው ነው ሰምቻለሁ እንለያይ ምናምን ሲሉ። ማታ ደግሞ የባስ የሚያስደነግጥ ነገር ነው ያየ ነው ቪዲዮ ላይ ማለት እንለያይ ነበር ያሉት። አሚን በጣም ስሜታዊ ሆና ብሩኬን በጣም ስሜታዊ ሆነው ነበርና ያወሩ ነበር ማለት ባላረጉት ነገር ድሮ በተፈጠረ ታሪክ ምናምን ዳኒም መጥቶ ማየውን ነገር ነበር ያወራው። ለፕራንክ የታሰበ ሐሳብ ነበር መጀመሪያ ላይ ቪዲዮ ሲሰራ የዳኒ ጓደኛና ብሩኬ ፕራንክ ሰርተው ነበርና ያ ፕራንክ ለምን ተሰራ ለምን አንድ ላይ ሆኑ ምናምን ዳኒም ድሮ የተጻፈ ኮሜንት ምናምን አምጥቶ ለሃይሚ ያሳይቶ ጸብ እንዲነሳ ምናምን እያደረገ ነበር። ያው ተሳክቶለታል። ሁለቱ እንዲለያዩ እያደረገ ነው እና የጨረቃን ፋሚሊ ለሁለት ለመክፈል እየተደረገ ነው። እዛች ጋር ባልተፈጠረ ታሪክ ሁለቱን ለማጋጨት እየሞከሩ ነውና በጣም የሚያስጠላ ነገር ነው። እኔ ኖርማል ነው ብዬ ማለት ይጨካከናሉ ብዬ አላስብም በጭራሽ። እኔ ስለማውቃቸው ፍቅራቸውን ስለማውቅ የሆነ መለያየት የማይፈልጉም ጭራሽ ማለት ነው። እና ሌሎቹን ቪዲዮዎች ሳይ ይታረቃሉ ነገ ከነገ ወዲያ ምናምን እያልኩኝ እየጠበቅኩኝ ነበር እኔ ራሱ እንደናንተ ማለት ነው። የሁለቱን ነገር የሚያውቅ መቼም ያውቀዋል። እንዲህ ለመለያየት በጭራሽ የሚያስቡ ሰዎች አልነበሩምና በዚህ ነገር በትንሽ ነገር ማለት ተነጋግሮ መፍታት በሚቻል ነገር እንለያይ ሲባል ትንሽ ይደብራል ማለት ያስጠላል። እኔ የመጣሁት ትናንት ያየሁትን ቪዲዮ ማታ ያየሁት ቪዲዮ ነበርና እሱን ስላየሁ ነው የመጣሁት። ቤተሰቦቼ ትንሽ አሞኝ ነበር ያው እንዳያችሁት ባለፈው ቪዲዮና ያው መናገር ስላለብኝ ነው ቤተሰቦቼ የመጣሁት። የጨረቃ ፋሚሊ እንደዚህ ሲሆን ማለት ሲበተን አሁን ለሁለት መክፈል ነው ያን ቤተሰብ ለሁለት መክፈል ነው። ሁለቱ ተለያዩ ማለት ያን ፍቅር የሆነ ቤተሰብ ለሁለት መክፈል ነውና በጣም ይደብራል ማለት ቤተሰቦችም እናንተ ብትናገሯቸው አሪፍ ነው ብዬ አስባለሁ። መለያየት የለባቸው። ያው ፍቅር የነበረበት ቤት ነበር ቤቱ። እንደዚህ አይነት ጸብ ምናምን የከረረ ጸብ አልነበረበትም። ትንሽ ግጭት ምናምን ሊኖር ይችላል፣ ግን እንደዚህ አይነት የከረረ ጸብ አልነበረውምና ያን ፍቅር ወደ መጀመሪያው እንዲመልሱ እነሱንም ብትነግሯቸው አሪፍ ነው። በዚህ ባይቀጥል ደስ ይለኛል። እኔም ያው እያመመኝ የመጣሁት እናንተ ስላላችሁኝ ነው። ምንድነው ሐሳብ አንተስ በዚህ ጉዳይ ምናምን ስላላችሁኝ ነው። ያው አንዳንድ ሰው ሳያውቀው ወደ ህይወቱ ማየን ሰው ያስገባል። ሳያውቀው ነው ያን ሰው ሳያውቀው ስለሱ ምንነት ምናምን ሳያውቅ ነው ያን ሰው የሚያስገባውና ያው ብሩኬን ባለማወቅ ነው። ለክፉም ነገር አስቦ አልነበረም እንትን ያመጣት እንጂ ለፕራንክ ምናምን ሐሳብ ነበር እና ያ ፕራንክ ነው ችግር የፈጠረው። ያ ቪዲዮ ነው ችግር የፈጠረው በሁለቱ መሃል። አሚም በጣም ወስናለች በቃ እንለያይ ምናምን እያለች ነው፣ ግን እኔ ከልቧ አይመስለኝም መለያየቱ። ሁለቱ በጭራሽ የማይታሰብ ነገር ነው ምንም ማለት ነው። እነሱ ይፈልጉ ራሱ ፋሚሊው አይፈልግም እነሱ መለያየት። ጭራሽ ስለ አራቱ ልጆች ነው ሰው እያወራ ያለው። አራቱ ልጆች መቼ ነው የሚመጡት ምናምን ነገር ነው እያለ ያለው እንጂ ተለያይታችሁ እነሱ ተለያይተው ማየት በጭራሽ ማይፈልግ ፋሚሊ ነው ያለው።
በጭራሽ ማለት ነው ቤተሰቦች። እና ይህን ነገር እንዴት ነው መመለስ የሚቻለው? ከእናንተ ጋር በመሆን ከቤተሰቦቻቸው ጋር በመሆን የበፊት ፍቅራቸውን እንዴት ነው መመለስ የሚቻለው የሚለውን ነገር እስኪ ኮሜንት ላይ ጻፉልኝ። ምክንያቱም እኔ ስለማቅ ነው። ባለፈው እዚህ መጥተው ነበርና ትንሽም ጊዜ ቢሆን አብረን የሆነ አሳልፈናል ማለት አግኝቻቸዋለሁ። እነሱንም ያላቸው ፍቅር በጣም ደስ ይላል። በጣም ከምታስቡት በላይ ቤተሰቦች፣ ቪዲዮ ላይ ከምታዩት በላይ በአካል ያላቸው ፍቅር ብታዩ ጭራሽ ይለያያሉ ብላችሁ አታስቡ። ጭራሽ ማለት ነው። እኔ ቡታጅራ መጥተው ስላየው ነው ሁለቱ እና ቤተሰብ ስለሆንኩኝ እኔ በዚህ ጉዳይ ላይ የሆነ ነገር ማለት ስላለብኝ ነው። ሲጋጩ ዝም ብለን አናይም አይደል? ተለያይተው ሲቀሩ ምናምን ዝም ብለን አናይም እና የሆነ ነገር ማለት አለብን። እንደ ቤተሰብም እንደ ጓደኛ ያው እንደሚተዋወቅም ሰው የሆነ ነገር ማለት ስላለብን የነሱ መለያየት ይናክል ሊወራ የቻለው ያው ቤተሰብ ስለሆንን ነው እንጂ ስለምናቃቸው ፍቅራቸውን ስለምናቅ ነው እንጂ ሌላ ባናቅ እንደዚህ አይነት ነገር አናወራም ነበር። እና ቤተሰቦቼ ሌላ ነገር ልላችሁ አይደለም። ይሄን ፍቅር እንዴት እንመልሰው? ይሄን ሰብ ዳኒ ማን ነገር እያመጣ ላይ ሲጀመር እኮ ወንድ ልጅ ሴት ጋር ሄዶ ወሬ ምናምን አያወራም። ወንድ ናቸው አይደል? አንተም ብሩኬ ጋር ሄደ ነገሩ መፍታት የነበረባችሁ ሁለታችሁ ናችሁ። ጭራሽ የሆነ ነገር እያመጣ እየሮጥክ እሷ ሃይሚ ጋር እየሄድ የምታሳየው ነገር ምንም ደስ አይልም። ወንድ ነው፣ ወንድ ልጅ ነው፣ ወንድ ልጅ አለ እዛች ጋር ሄደ። ይሄ ነገር ምንድነው? ሁለታችሁ መግባባት ትችላላችሁ አውርታችሁ። ጭራሽ እሷ ጋር ሃይሚ ጋር እየሄድክ ማይሆን ነገር ጭራሽ እየጨማመርክ የምታወራው ነገር ምንም ደስ አይልም። ብታቆም ደስ ይለኛል እኔ ማለት ነው። ቤተሰቡን ብታቆም ደስ ይለዋል። ምክንያቱም እነሱ በእነሱ ይመጣባይ ሰው አይወዱም። የጨረቃ ፋሚሊ መቼም የታወቀ ነው። በብሩክና በሃይሚ ሲመጣ ደስ አይላችሁ እና ዳኒ ብታቆም አንተም ደስ ይለናል። ፍቅር የሆነውን ፋሚሊ ባታስቀይም ደስ ይለኛል እኔም ማለት ነው። እዚህም ያለው ፋሚሊ እየተቀየመ ስለሆነ ወንድሞቹን አይታቸዋል፣ እየተናገሩ ነበር። ለምን እንደዚህ ታደርጋለህ ምናምን እያሉ እየተናገሩ ነበርና ሌላ ታሪክ ውስጥ ከሚገባ ሌላ ጸብ ደግሞ ከሚመጣ አንተ ላይ ማይሆን ነገር ከሚፈጠር ይሄን ነገር ተነጋግራችሁ ማለት አንተና ብሩኬ በስነ ስርዓት ቁጭ ብላችሁ ተነጋግራችሁ ብትፈቱት ይሻላል። ሌላ መዘዝ ነው ይዞ የሚመጣ ማለት ቪዲዮ አይታል ባለፈው የለቀቁትን ማሊና ሀብትሽ የለቀቁትን ቪዲዮ አይተዋልና ይቅርብ፣ እንደዚህ አይነት ነገር ይቅርብ። ሁለቱን ለማጋጨት በምትሞክርበት ሰዓት ሌላ ነገር ደግሞ እዚህ እየተፈጠረ ነው። ችግር ነው ወደ ራስ እንትን እያልክ ያለውና ብታቆም ደስ ይለኛል። እኔ ብዙም ማውራት አልቻልኩም፣ ትንሽ አሞኝ ስለነበረም ነው። ይሄን ቪዲዮ ተለያዩ የሚል ዩቲዩብ ውስጥ ገብቼ ሳይ ተለያዩ ምናምን የሚል ነገር ስላየው ነው በጣም ስላስደነገጠኝ ነው ዛሬ የመጣሁትና እና ቤተሰቦቼ ብዙም ማውራት አልችልም። ዝም ብዬ የሆነ ሀሳብ ላውራ ብዬ ነው ዝም ከምል የሆነ ነገር ላውራ ብዬ ነው። ያው እንትንም ቴክስት ላይ የጻፋችሁልኝ ስለነበር ምን ነው ዝም አልክ ምናምን አንተስ ቤተሰብ አይደለም ወይ ምናምን ስላላችሁኝ ነው። ምክንያቱንም በዛው ልነግራችሁ ነው። ዝም ያልኩበትን የጠፋሁበትን ምክንያት በዛው ልነግራችሁ ነው እንጂ ዝም ማለት ፈልጌ ወይ እነሱ ሲጣሉ ዝም ማለት እንትን ብዬ አይደለም። አስፈላጊም ከሆነ እዛም ድረስ ሄደን እነሱ ማግኘት እንችላለን። ያለውን ነገር ወይ በስልክ ምናምን ደውለን ብሩኬም ጋር ወይ ሃይሚ ጋር ደውለን ያለውን ነገር መጠየቅ እንችላለን። ማለትም ሁለቱ መስማማት ስላለባቸው ጠይቀን ያለውን ነገር ለእናንተ እንትን እንላለን። ለማስማማትም እንሞክራለን በቻልነው አቅም ሁለቱ አንድ ላይ እንዲሆኑ በቻልነው አቅም ዳኒም ከዛ ቦታ ዞር እንዲል ለማድረግ እንሞክራለን። ያው በስልክ ነው እንጂ ያው እዛ ድረስ ሄደን እንዲጨቅጭቅ ሌላ ታሪክ ከምንፈጥር ያው በስልክ ሁሉም ጋር ደውለን ያለውን ነገር ለእናንተ እናሳውቃችኋለን። ቤተሰቦቼ ያው ብዙም ልናገር አልችልም እና ቤተሰቦቼ ብዙ ነገር ልናገር አይደለም የመጣው ዛሬ። ብንችል ቤተሰቦቼ ብንችል ያው ስልካቸው አላችሁ፣ የኔንም ስልክ የምትፈልጉ ካላችሁ አስቀምጥላችኋለሁ። ስልካቸውም ያላችሁ የነ ብሩኬ የነ ሃይሚ ስልክ ያላችሁ ሰዎች ደውላችሁ እንዲስማሙ ማድረግ የሚችሉ ሰዎች አላችሁና ደውላችሁ ያ ፍቅር እንዲመለስ እንደ በፊት አይነቱን ቪዲዮ ማለት የሆነ የሚያዝናና እናንተንም
ያዝናና እኛንም ያዝናና አሪፍ ነገር ቢሰሩልን ጸቡ ቀርቶ ምናምን ነገር ማለት ነው። እንደዛ አይነት ነገር ቢሰሩ ደስ ይለናል። በዚህ ባይቀጥል ቀጣይ የሚለቀቀው ቪዲዮ ምናልባት ታርቀው ቢሆን ደስ ይለኛል እኔ ማለት ነው። እንደ ቤተሰብ ደስ ይለኛል። ተለያይቶ ማየት ስለማልፈልግ ነው ቤተሰቦቼና ሁለቱ እና እናንተም በቻላችሁ አቅም ሁለቱን ለማስማማት ብትሞክሩ ደስ ይለኛል። ያው ኮሜንት ላይም ጻፉልኝ ያላችሁን ሐሳብ ምናምን እናወራበታለን። ከእናንተም ጋር ሁሉንም ያለውን ነገር እናወራበታለን እና ያው እኔም ትንሽ ሲሻለኝ ተሽሎኝ ማለት ከዚህ በላይ እናወራለን ከእናንተም ጋር ያለውን ነገር ትንሽ ይሻለኝና እኔም ያለውን ነገር ከእናንተ ጋር እናወራበታለን። በደንብ በሰፊው እናወራበታለን ስለነሱ እነሱንም የምናገኝበት እድል ካለ ከነሱም ጋር ተገናኝተን ያለውን ነገር ለእናንተ እናሳውቃለን። እንዲታረቁ ምኞታችን ነው። እኛም የቻልነውን እናንተም የቻላችሁትን እንደምታደርጉ ተስፋ አደርጋለሁ። ቤተሰቦች እንግዲህ አላብዛባችሁ፣ ብዙም እኔ ማውራት አልቻልኩም። ለዛ ነው በጣም ነው የምወዳችሁ። እንደገና ይሄን ቤት ሰብስክራይብ ያላደረጋችሁ የጨረቃ ፋሚሊዎች ካላችሁ የጨረቃ ፋሚሊዎች እንግዲህ እየገባችሁ ሰብስክራይብ አድርጉ። ይሄን ቤት አሪፍ ነገር እንሰራለን አብረን እና ይሄን ቪዲዮ ደግሞ መጨረሻ ሰዓት ስላያችሁት በጣም አመሰግናለሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ይሄን ቤት ተቀላቀሉ። ላለሁኝ በጣም ነው የማመሰግነው። በጣም ነው የምወዳችሁ ቤተሰቦቼ። ክበሩልኝ። አመሰግናለሁ።